እንግዲህ ዛሬ ድሮን በዘንድሮ ቃና ለምን በእውነት ጓደኛዬ ያንን ሁሉ ጊዜ አልፈህ ለዚህ ስኬት በቅተህ ኢትዮጵያን ደግሞ በዓለም መድረክ በማስተዋወቅህ በጣም ደስ ብሎኛል። በጣም አመሰግናለሁ እንዴ። ያው አንተም እኮ ለዚህ ስኬት ቀላል የማይባል አስተዋጽኦ አበርክተሃል። እሱማ ግልጽ እኮ ነው፣ የታወቀ ነው። አንተን እዚህ ለማድረስ ለፍተናል፣ ደክመናል። ግን ያው ደስታው የጋራችን ነው። ከዚህ ሁሉ በላይ ግን እሷን ባላገኝ ምን አይነት ሰው እንደምሆን ራሱ ሳስበው በጣም ነው የሚገርመው። እውነትህን ነው። እሷ ባትኖር ኖሮ ይሄን ጊዜ ብኩን ሆነ ትቀር ነበር። ታውቃለህ አይደል አንተም ብዬ እዚህ ደስ የማይለኝ ሀገር እየኖርኩ እንዳለው ማሬችን ሀገር እኮ ለመጥላት ምንም ምክንያት የለሽም። እሱንስ ተው፣ አንተም የማያውቁት ሀገር አይናፍቅም ሆኖብህ ነው እንጂ። ኖ እንደዛ አይደለም ማለት ያው እዛ ያለውን እኮ ምቾት ሳላውቀው ቀርቻለሁ። ግን ያው እዛ ሀገር ለመኖር የሚያስችለኝን አንድ ምክንያት ሳይሆን ሀገሬ ላይ ለመኖር የሚያስችለኝን 1000 ምክንያቶች ስለማይ ነው። ኤኒዌይስ አንተ ደስ እንዳልህ ብቻ ገሃነም ምንኖር ብትለኝ ካንተ ጋር ከሆነ ይመቸኛል። ቆይ ነኝ ማለት ወይኔ ፋኑኤል በጣም ነው ማደንቀሽ። አይ እንዴት ነሽ? ሰላም ነው? ሰላም ነው። በእናትሽ አንድ ጊዜ ፎቶአችን አንድ ጊዜ ፎቶ እንነሳሽ። ልቀቂው ወደዛ። ምንድነው ሰው ለምትጠለቀ? ያምሻል እንዴ? ያምሻል ምንድነው? ታፈጣለች እንዴ? ቆይ ምን ፈልጋ ነው? ያንቺ ምን ሆነሻል? የሰው እንደዚህ ትመቻለሽ እንዴ? እንዴት እንዳየቻለ ያያት እንዴ? እና የሰው አያችሁ ተብሎ ይመታል እንዴ? አስተያየቷ ደስ አላለኝም እያልኩ እኮ ነው ያለው። እንዴ ደግሞ ለምንድን ነው እንደዚህ የምታይ? እየተቆረቆረላት ነው። ለምን አብራታት ሄደ? ሂዳ ተከተላት። ደግሞ ፎቶ ምናምን ትላለች እንዴ? እኔ እያልኩሽ ያለሁት የሰው አያችሁ ተብሎ አይመታም ነው እንዴ? ከዚህ ሀገር ሴቶች ጋር ጦርነት ውስጥ ከመግባቴ በፊት ከዚህ ነው መኪና ውስጥ ግባ። አይ መቼ ቁርጥ እናት ነው የምትመስላት። እኔ የምልህ በደረቁ አደረኩ አይደለ? ምን ጣለ እስኪ ፖድካ ብቻ በአጠቃላይ ይሄ ለህፃናቶች ልደት ምናምን የሚቀርብ ቁጫጭ የሚያመጣው ነገር ሳይሆን የፈለግከው አይነት መጠጥ አለ። ምን ላምጣልህ? የኔ ጣፋጭ አንቺ ደስ ያለሽን አምጪ። የኔ ጣፋጭ አንድ ደቂቃ አንድ አትንሽ ምን ልጅ ምንድነው ይሄ? ምንድነው እሱ? ማለት ለዛሬ ማታ የሳሎን ጌጥ ማለት እቆቆቆዩሽ ነው መሰለሽ። እኔ በጣም ስለጣመሻው እሱ ስለጣመሽና ማደር ያጣ በጣም አሳዘነኝ። ይገርምሻል። ከዛ በኋላ ችግር የለም ማለት ሳሎን ላይ ቢሆን ጋድም ተላልፍ ይልና ዛሬ ለአንድ ቀን እኮ ነው ይዤው መጣኝ። ልትቀር እንጂ ሳቀችልኝ። ተረዳሽኝ አይደል? አዎ ሳቀሻል። ልቀጡ አንቺ እኮ ልክ ነሽ። ማደር ያጣ አሁን ማለት ነው ትክክል ነኝ ማለት ነው። አንቺ እኮ ታጠፊ ምን በወጣሽ እኮ ማደሪያ ናት አይደለ? እኔ ወንድ ልጅ አንዳንድ ጊዜ በንድ ቋንቋ ነው ጭታ ወጥ ረገጥሽ። እኔ ቤቴ ነው፣ በዛ ላይ እናትሽ ነው። ይህንን መሳለለሽ ዋፋል በቀተኝ አልተውሽም እንዴ? እኔ እኮ እናትሽ ነኝ። አንዳንድ ደግሞ የእናት ምክር ማዳመጥ ግድ ይላል። እሺ ለአንድ ቀን ብዬሻለሁ፣ መረዳት አለብሽ። ተባባል
ጊዜ ተበሳጨች፣ ግን ትረሳዋለች፣ ለምደዋለች። ችግር የለውም። አጣው ሄሎ የኔ ማር እንዴት ነሽልኝ? ምን እባክሽ ይኸው ለ2 ሰዓታት ድምፅሽን ባልሰማ በቀር ልቤ እየተቀጣልሽ ነው። ቤተሰብ ራሱ ምግብ አልበላ ብያቸው እንዴት ደንግጠዋል መሰለሽ። አዎ በጣም የተጨነቁት ማርዬ። አዎ የኔ ቆንጆ በቃ ይኸው ጥፍጥፍ ብዬልሻለሁ። እኔ ማር ልጅ ዳነ እንዴት ነህ? ደግሞ ፊት ከማን ጋር የተጀናጀንክ ነው ቻት የምታደርገው? ከማን ጋር ጀናጀናለሁ? እኔ ማር የሆነች ነገር እኮ ፖስት እያደረኩ መቼም ያይፈረደበት ኢንስታግራም መሆን አለበት። ያ ኢንስታግራም ነው የኔ ፍቅር። እኔ እኮ ፎቶ አትፖስት አላልኩም፣ ግን ፎቶ ላይ የሚሰጡት ኮሜንቶች ብዙም ደስ አይሉኝም። ስለዚህ ፕሊዝ ቅርብ እንዴ ስራ አይደል እንዴ? እኔ ማር ይኸውልሽ እኔ ማር አንድ አክተር እኮ እኛ ሀገር ራሱን ፕሮሞት ለማድረግ በደንብ ፎቶ ፖስት ማድረግ አለበት ምናምን ልትለኝ ነው አይደል? አዎ ላይ ነው ፍቅር ያውቅሽ አየህ አይደል? እዚህ ኋላ ቀር የሆነ ሀገር እየኖርክ ይሄኔ እኮ ዛብቶ you could be a company brand ambassador። አይ ነው እነሱ እኮ በጣም ያደጉ ስለሆኑ ነው። ያው እኛም የጊዜ ጉዳይ ነው እንጂ እኮ እዛ መድረሳችን አይቀርም። የቀለድኩ ነው በለኝ። ለማንኛውም አሁን የመጣሁት ስለ ሀገር እንድትሰብከኝ አይደለም። ዛሬ ምሳን በላ ሹር እንበላለን እንጂ እዚህ ኩክ እናድርግ ወይስ ወተን እንብላ? እውነት ለመናገር ኩክ እስክታደርግ የመጠበቅ ሞራሉ ራሱ የለኝም። ሰው ወተን እንብላ። لا 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 የኔ ጣፋጭ ልጅ ዛሬ ደግሞ የታመሽሽ ነው እባክሽ። ምንድነው እሱ? ቁጥጥር ሆነ በቆጣጠርሽስ? እናትሽ እኮ እናትሽ ደግሞ ልጇን የወጣሽ የትከባሽ ምናምን ማለት ትችላለች መሰለኝ። አንቺ እኔ እናት እንዴ እንግና ቆይ እስቲ ንገሪኝ፣ የትኛው የእናትነት ባህሪሽ ነው እናት የሚያስብልሽ? እስቲ ቆይ ትንሽ አታፍሪ? ኧረ ቲና ጉድሽን ስሚ። ቆይ ያንቺ እናት ማለት እኮ አንቺን አንቀባራ ያሳደገችሽ አሞላቃ የምትፈልጊው ነገር ያደረገችልሽ ነች። በጣም እንጂ እንደዛ ማታ ማታ ሰክረሽ እየመጣሽ በመደንፋት እነዛ ትንሽ ልጆችን እነሱን ይዘሽ እየመጣሽ በመደረ በቃሽ። ከዚህ በላይ እንድትጀር ትቀጥልሽ ተግባባን? አዎ ታውቂያለሽ አይደል እኔ እንደ ሌሎቹ እናት አለኝ ማለት አታደርኩም። አንቺ በጣም ነው የማምረው። አይሸኝ ልጅ ኑሮን ቀለል አድርገሽ ማየት መልካም ነው። ፈታ ቀለል አድርገሽ ስታዩ በጣም ነፃ ትሆኛለሽ ማለት ነው። ካለበለዚያ ግን እየተንደረደረ የሮጠ መጥቶ ማጅራች ላይ በጣም ይልብሽ። እውነቴን እኮ ነው። ቆንጆ ዛሬ ደግሞ ፊትሽ በጣም ተጎሳቁሏል። ብስጭት ብለሻል። ለምን አንድ ብርጭቆ አልቀዳልሽም? ስሚኛለሽ፣ እኔ እንዳንቺ እንዳብድ ከሆነ የምትፈልጊ እንዳታስቢ እሺ? ናይ ቀረብሽ። ሄሎ የምሬን እኮ ነው የምልሽ። የእውነት እኔ በዚህ የፊልም ኢንዱስትሪ ላይ እንዳንቺ አይነት ውብ ሴት አይቼ አላውቅም። ከምሬን ነው።
በቃ አንቺን የሚያክል የለም። ማን ጥሪልኝ? ሰላም ተስፋዬ ነሽ በይ፣ ሃናን ታሪክ ነሽ በይ፣ ማን በይ፣ ኧረ ሁሉም የእውነቴን ነው የምልሽ። ማናቸውንም ብትጠሪልኝ ከአንቺ በታች ናቸው። እርግጠኛ ነኝ ደግሞ በፊልሙ ላይ ማንም ተወዳዳሪ ሊኖርሽ አይችልም። ይኸውልሽ ከኔ ጋር እስክንገናኝ ድረስ አሁን ምን እናደርጋለን? ትንሽ ክፍለ ሀገር ወጣ ስላልኩኝ ነው። ጓደኛዬ ያገኝሻል። በቃ ከሱ ጋር ትገናኙና ትጨዋወታላችሁ። እሺ እሺ የኔ ቆንጆ እሺ፣ ቻው ቻው። ገቢ ይልሃል። እናቴ ትሙት ጀግና እኮ ነኝ። ኦኬ ጓደኛዬን ታገኘዋለሽ። አንድ ደግሞ ሌላ ገቢ ልፈልግ እንዴ? አንድ የምትገቢ ደግሞ እስቲ ነይ። ኢንስታግራም ይላል የቆንጆች መፍለቂያ ኢንስታግራም። ዋው 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 ዋው! እንዴ ይሄ ልጅ ፋኒል አይደል እንዴ? ሄሎ ማለበል ፋኑኤል ነኝ። አሁን ስልክሽን አንተ ቴሌግራም ላይ አወራሻለሁ አይደል እንዴ ያልከው? እኔ በፈለኩት መንገድ ማውራት ምትይ ነው አይደል እንዴ? ፍጥነትህ ግን ሌላ ነገር ነው የሚመስለው። አይ ከደበረሽ እኮ ሊቀር ይችላል። ያው ለስራዬ ካለሽ አክብሮት የተነሳ ማንኛውም ነገር በፍጥነት እንዲሆን ስለምፈልግ ነው። ማለት ይሄ የኔ ጉጉት ስለሆነ ነው። በቃ ቻው ቻው ቻው። አረ እንደዛ አይደለም እንዴ። እርግጠኛ ነኝ ትደውያለሽ። አሁን ከደወልሽ ያነሳዋል። ሄሎ ሄሎ ፋኑኤል በጣም ይቅርታ፣ እንደዚህ ይሰማል ብዬ አላሰብኩም ነበር። እኔ በቃ እንደዚህ አይነት ለቀልድና ለፌዝ የሚሆን ቦታ የለኝም። ማለት ፕሮፋይልሽን ምናምን ሳየው ለስራው ኢንተረስትድ ሆንሽ ስለመሰለኝ ነው። አዎ ኢንተረስትድ ነኝ። አዎ ለመሆኑ ልምድ አለሽ? አይ የተወሰኑ ኮርሶችን ወስጃለሁ፣ ግን የት መሄድ እንዳለብኝ ምን ማድረግ እንዳለብኝ ግራ ስለገባኝ ነው ቤት ውስጥ ቁጭ ያልኩት። ኦኬ እኔ ፊልሙ ኢንዱስትሪ ላይ ያሉ ሰዎች እንዳሉ እጄ ላይ ናቸው እና ልረዳሽ እችላለሁ። በጣም አመሰግናለሁ። ደግሞ ኢንስታግራምን እከታተላለሁ። ኦኬ አመሰግናለሁ። በቃ ይኸውልሽ ስራዎች በጣም ስለሚደራረቡብኝና ብዙ ሰው ስለሚደውልም ልረሳ እችላለሁ። ስለዚህ ነገ ደውለሽ አስታውሽኝ። እሺ አመሰግናለሁ በጣም ነው። ችግር የለውም። ቻው ደህና ደሪ። ያ ይልሃል፣ ሌላ ገቢ ይልሃል። ያ ሰብላል ያለም
እሺ ማር የኔ ፍቅር ምንድነው ዛሬ ምንድነው ይውሉ እንዴ ወደፊት ሚስቴን ደግሞ ደስተኛ ለማድረግ ምን ምክንያት ያስፈልገኛል? ለዚህ እኮ ነው ልቤ ቅልጥ እስኪል ድረስ ሞድ you are so romantic. Thank you እኔ መቤት ሄሎ ይቅርታ ከመሸ ደወልኩ እንዴ? ችግር የለውም ማን ልበል ግን አላወቅኩሽም። ራሄል ነኝ። ራሄል ትናንትና ማታ ኢንስታግራም ላይ አውጥተን ነበረ። ኦ ራሄል አስታወስኩሽ። እንዴት ነሽ? ደህና ነኝ። እንደዚህ በቀላሉ ሰው ትረሳለህ ማለት ነው? በጣም ይቅርታ በእናትሽ ብዙ ሰው ስለሆነ የሚደውልልኝ ያው ለዛ ነው። ሶሪ። አይ እኔማ ደውለሽ አስታውሽኝ ብለኝ ስለነበረ ነው። ቀን ደግሞ ብዙ ጊዜ ስደውልላት አታነሳም። ሶሪ በጣም ቀረጻ ምናምን ነበረብኝ ቢዚ ነበርኩ። አረ ችግር የለውም። ለነገሩ ኢንስታግራም ላይ ስቶሪ ያደረገውን ነገር አይቻለሁ። ያ እንዴት ነሽ ታዲያ? በጣም ቆንጆ የኔ ፍቅር። አንተ እኮ ሁሌ ምን የምፈልገው ነገር ታውቃለህ። ለዛ ነው በጣም የምወድ። ግን ይሄ ሁሉ ነገር ያለ ምንም ምክንያት ነው ልትለኝ ነው? ምን መሰለሽ የኔ ማር፣ አንድ ትልቅ የፊልም ካምፓኒ ጋር ቆንጆ ፊልም ለመስራት ተስማማን ሰሞኑን። ዛሬ ደግሞ በቃ በድል ተጠናቀቀ። ደስታዬ ደግሞ ያው ከወዳ ባለቤቴ ጋር በጣም ደስ ይላል። ኮንግራ የኔ ፍቅር፣ በጣም ደስ ይላል። ቴንክ ዩ ማሬ። ፋዘር እንዴት ናቸው? ፋዘር በጣም ደህና ነው። እኔ ያለውለት ምን ይሆናል ብለን ያው ለምን አትመጭም ብሎ ይጨቀጭቀኛል እንጂ እሱ እንኳን ደህና ነው። ኢንስታግራም ቤት ወልስተሽ ይምጣ። እሺ ማለት መጣ።
ቤተሰቦችሽ ትንሽ ስነ ስርዓት የሚባል ነገር አላስተማርሽም? ኤክስኪውዝ ሚ እኔ ነው? አዎ አንቺ ነው እንደዛ እያልኩ ያለሁት። ምነው ከፋሽ እንደ ቆንጅት? ምንድነው አልገባኝም። ለነገር ነው የተከተለሽ እየመጣሽ? እንዳንቺ ሀሳብ ማድረግ እሱ ተከትሎሽ የሚመጣ ነበር አይደለሽ? ይኸውልሽ ለሌላ ጊዜ እዛ ቦታ ላይ ስትቀመጪ ይሄ ቅብዝብዝ ዓይንሽን ሰብሰብ አድርጊ። አለበለዚያ ደግሞ ቤቱን ለቀሽ ብትለቅበሽ። ካለበለዚያ ምን? ካለበለዚያማ ይሄ የሚያየውን የማያውቀውን ዓይንሽን አውጥቼ ጉድጓድሽን ማስመሰልሽ። ሄደ ምን አድርገሽ ነው የመጣሽው? ማማ ነው what ምን ነው ልጅቷ ምን ብለሻት ነው የመጣሽው? ምን እላታለሁ ነው ያረኒ ምንም አላልኳትም። ይልቅ ዛሬ ስለ ሰው ማውራታችንን ትተን ስለ ራሳችን ብናወራ ይሻላል። በጣም ልዩ ቀናችን እኮ ነው ዛሬ። አይሻልም? ሄኖኬ ምን አስነክታኝ ነው ግን? ማለት ከፋኑኤል ጋር ለራስ በስልክ እንደዚህ እኮ ሳወራ እንደዚህ አይነት ነገር ይፈጠራል ብዬ አስቤ አላውቅም። የጓደኛ ሚስት በደንብ አድርገህ ተንከባከባት፣ ምክንያቱም አንድ ቀን ያንተ ልትሆን ትችላለች ሲባል አልሰማሽም? እዛው ወሬኛ ቆይ ፋኑኤልን ሳገኘው ምን ልለው ነው? በቃ ተገናኝተን ስላንተ ጥሩ ጥሩ ነገር አወራን፣ ከዛ በኋላ ተለያየን ያለሽ አይደንጭ። አንተ ግን ምን አይነት ሰው ነህ? ምን አይነት ሰው እንደሆንኩ እንደገና ላሳይ እንዴ? ናይ ገቤ ናይ። ኧረ በስመ አብ! ኧረ እንዴት እንደዚህ ይደረጋል? ይሄማ በጣም ትልቅ ንቀትና ድፍረትም ጭምር ነው እንጂ። እሺ እሷን ብቻ እንደምወዳት እንዴት አድርጌ ላሳያት? አታሳያት ማለት በቃ አታሳያት አልኩ። ስንትና ስንት ከጸባይ ጸባይ፣ ከመልክ መልክ፣ ከትህትና ትህትና አሟልተው የያዙ ቆነጃጅት በሞሉበት ሀገር ከዚች አራስ ነብርና ንገሩኝ ባይ ደቡብ ሱዳን ጋር የምን ያዙ ይልቀቁኝ ነው? ተትከልዳለህ አባቴ። ለነገሩ አልደረሰብህም ምን ታረክ? በኋላ ነው የተናገረው። ለኔ ካልሆነ ለማንንም አይሆንም ብላ እዚህ ፊት ላይ እንደ ኧረ በስመ አብ በል። የምን ማለት ነው የምታወራው አንተ? እንደዚህ ልክን ሲነግሩህማ እንደዚህ ነው የምትለው። አሁን ያወራሁት ግን በኋላ እውነት ሲሆን ያኔ ይገባል። አንተ ሌላ ወሬ የለም ይበናት። እኔ ምልሽ ሰሞኑን ግን ምን ተገኝቶ ነው ፍልቅልቅ ብለሻል? ኧረ እባክሽ እንዴ እና ላልቅስልሽ? ምንድነው አዲስ የተጀመረ ነገር አለ እንዴ? አይ እባክሽ ምንም የለም። ግን እስኪ በቅርብ አዲስ ነገር ይኖራል። ምን? ማን ነው በእናትሽ? እንዴ ኧረ እንደዛ አይደለም በስራ ነው ያልኩሽ። ሁኔታሽ ግን ምንም እንደዛ አይመስልም። እንደዛ ነው እባክሽ። እስኪ እንግዲህ እናያለን። እግዚአብሔር ከፈቀደ ከሙሳ ጋር ያወራው ማሬ። ቆይ አንቺስ ባለፈው የነገርሽኝ ነገር? ምንም አዲስ ነገር የለም እባክሽ፣ ወሬ ብቻ ነው። አይዞሽ እስኪ የኔ ፍቅር እንደዛ ፊት ለፊት ተቀምጣኮ በሚያማልል አስተያየት ስታይ ተናድጄ ነው። እኔም ተረዳኛ ወድዬ ነው። እና እሷ የቺ እንጂን ያየኋት እንዴ? እሱማ አላየሃትም። እሺ እጄ ሳናግሪያታለሁ ነው። እሺ በቃም ሶሪ። ፕሮሚስ ሚ አይደገም። የኔ ፍቅር አታስጨንቀኛ። አይሽ ሁል ጊዜ አንቺ ነኝ እያሳበድሽ መኖር ነው የምፈልገው።